ሃይማኖትና ፖለቲካ ይለያያል። እህት ወንድሞቼ የምነግራችሁ ነገር አንድ የምነግራችሁ ነገር ማለት ነው። አሁን አረቦች ሙስሊም ናቸው፣ አንተም ሙስሊም ነው ወይም እኛም ሙስሊም ነን፣ ለምን እኛን ዞረህ ትታገላለህ የሚሉ ነበር በዛ መዳሴ ግድቡ። ሃይማኖትና ፖለቲካ ይለያያል። እህት ወንድሞቼ የምነግራችሁ ነገር ሃይማኖት አንድ ቢሆን ቋንቋ አንድ ቢሆን ቢባል ሶማሌዎች ሁላቸውም ተመሳሳይ ሃይማኖትና ተመሳሳይ ቋንቋ ያላቸው ናቸው። ግን ስንት ሶማሌ ነው ያለው? በጣም ብዙ ነው። ኢትዮጵያ ውስጥ ያለው የሃይማኖት መሰረት ያደረገ ፖለቲካና ኢትዮጵያ ውስጥ የሚኖረውን ነገር ከሃይማኖት ጋር ካያያዝ ነው ሃይማኖት አይገራም፣ ኤዲት አይደረግም፣ በሐሳብ አይመራም። ቅዱስ ቁርአን አንዴ ነው የወረደው፣ ያንን አስተካክላለሁ ካልክ ያው መካድ ነው። መጽሐፍ ቅዱስም አንዴ ነው ተጽፎ ወደ ሰው ልጆች የመጣው አይደለ? ያንን አስተካክላለሁ ካልክ የራስን ሃይማኖት መመስረት ነውና እኔ ሌላ ሀገር ፓኪስታን፣ አሜሪካን፣ ሌላ ሀገር ካለ ሙስሊም በሃይማኖት ልጋራ እችላለሁ። ለኔ ግን በደማዊ ማንነትና ከኔ ጋር አብሮ ያለው ማን ነው? የኢትዮጵያ የክርስትና ሃይማኖት ወይም የሌላ ሃይማኖት ነው ከነሱ ጋር። ምክንያቱም ኢቻ ሀገሬ ናትና ማለት ነውና ያንን ስታገልኝ ከሃይማኖት ጋር ምናምን እንትን ቢሪ ምናምን አረቦች ብዙውን ጊዜ ያን ነበር እንትን የሚገርማችሁ ማለት ነውና ስለዚህ ምንድነው ፖለቲካ ገዢ ነው፣ ሐሳብ ነው። በተለያየ ጊዜ እንደ ህዝቦች ስልጣኔና እንደ ህዝቦች እድገት ሐሳቦችን እየቀያየረ እንትን የሚል ነው። ሃይማኖት ደግሞ አይቀየርም አይለወጥምና በሃይማኖት ልንለያይ እንችላለን እንጂ በሀገር ደረጃ፣ በማንነት ደረጃ፣ በቀለም ደረጃ ሁላችንም አንድና አንድ ነን። ስለዚህ የሃይማኖት ፖለቲካ አይሰራም ልላችሁ ፈልጌ ነው። እኔ ምን አገባኝ ማንም ምንም ይመን፣ ሁላችሁም ቀብር ውስጥ እያንዳንዳችን እኮ የምንሞተው ብቻችን ነው። ከአረቦች አንድ አባባል ግን የምወደው እንደው ታውቃላችሁ፣ ከፈን ለይሰ ለወጀብ የሚባል አለ። ከፈን የነጩ ጨርቅ አለ አይደለ? እሱ ተጠቅልለን የምንሄድበት ኪስ የለውም። ኪስ በሌለው ከፈን ተጠቅልለን ለምንሄድበት ነገር ከእውነትም አንራቅ፣ አንፍራም፣ እርስ በራሳችንም አንጠላላ። ምክንያቱም መጨረሻችን እንደዛ ነው። እዛ ከፈን ውስጥ ብቻችን የቀብር ጥያቄ የምንጠይቀው እንጂ ለብቻ ከዚህ ጋር ለምን ግሩፕ አልሆንክም ብሎ የሚጠይቅ ሁሉም ወንጀሉን ራሱ ነው የሚጠይቅበት። እና ያን ትግል ስናደርግኛ እንደዛ ብለን አይደለም። ደስ የሚለው ነገር ግን ግድቡም አልቋል። በጣም ደስ ይላል። ግድቡም ራሱን ጠብቋል። በጣም ደስ ይላል። እኛም እዛ ጋር ታሪካችንን ጽፈናል ማለት ነው። ይሄ የሚቀጥል ነው። ለአማራ ደግሞ አልካሄድ የሚባለው ውሸት ነው። እኔ አልክደውም። በክደው የትኛውም መንግስት ሚዲያዎች ላይ የትኛውም የመንግስት የስልጣን አውታሮች ላይ ገብቼ መስራት እችላለሁ። መብቴ ነው። መካድ ምናምን ከፈለክ ነው። ግን እኔ እሱን አላሰበውም። ታውቃላችሁ፣ እሱን አላሰበውም። አሁን የምፈልገው ምንድነው? በፊት ወጣት ሆናችሁ ኢኮኖሚካ ራሳችሁን ሳታደራጁ ወደ ትግል ስትገቡ ያ ትግል በሆነ ችግር እናንተን መፈተን ሲጀምራችሁ ምንድነው ለምሳሌ እናንተ ትደክማላችሁ፣ የስነ ልቦና ተጽዕኖ ይመጣል። ሰው ሱሌማን ምን አደረገ? ከዚህ በኋላ አሁን ፖለቲካውን ቀስያን ማዕከላዊ የሆነ ሀሳቦችን እንሰጣለን፣ ግን አልካድንም። መካድ እንደዚህ አይደለም። ክዷል ብሎ የሚያምን ደግሞ እንግዲህ እኔ እንጃ፣ ከዚህ በፊት ታግሉ ያፈራው ፍሬ ካለ አብረን እናየዋለን። እንደዛ ነው። ለመሰላችሁ የምንምላችሁ ነገር አንዳንድ ሰው ብዙ ዋጋ ከፍለን እንደገና ደግሞ ዋጋ የከፈልንበትን ነገር ባናጎስል ምናምን እንደዚህ ሰዎችን ስንናገር ተጽዕኖ ያመጣል። ወላሂ አንድ ሰው ምንም አሁን ለምሳሌ ሱሌማን አንተ አማራን ካድክ ኢትዮጵያን ካድክ ቢሉኝ ማለት ነው እንዴ ሆይ ምን አድርጌ ነው ያልኩት? እስኪ እኔ የከፈልኩት ዋጋ ለምን ያን ዋጋ ከፈልኩሽ? እኔ እኮ የቤተ መንግስት ቅርብ ልጅ ነኝ እኮ። እንደኔ መረጃ በተለያዩ ደቂቃዎች አብዴት የሚያደርግ እኔ እንጃ ራሴን ለማከበር እንደኔ ከዓለም አቀፍ ሚዲያዎች ጋር ራሱን አብሮ የሰራ የለም። ደግሞ አምነን በታገልንበት ጊዜ በዛች በ3 ወር ውስጥ ታውቃላችሁ የአማራ ትግል የት እንደደረሰ የነበረው። ከዛ በኋላ ያው እኛ እስር ቤት ነው ያለነውና በዚህ ችግሮች ውስጥ ነው ያለነው። ይሄን ሁላ 3 ዓመት እስር ቤት አልፈናል። ገቢ የለም። ይሄን ሁላ ጊዜ ይኖረናል። አንድ ብር ራስን መያዝ መቻል ማለት ከባድ ነውና ያን ነገር ለማስተካከል የራሴን ስራ ጀመርኩኝ። የራሴን ስራ ደግሞ የምሰራው እንደነገርኳችሁ ውጭ ሀገር አድርገን ተምረን እዚህ ሀገር የምንመጣ ሰዎች የሆነ ስራ ቶሎ ብለን ለመጀመር እንቸገራለን። በእርግጥ እኔ ስማቸውን እዚህ ጋር መጥቀስ አልፈልግም። ይሄ ስራ የነሱ ሚና ባለቤት ነው። ገንዘቡ የነሱ ነው። ወላሂ ነው የምላችሁ። ሀብትነቱ የነሱ ነው። በጣም ያገዙኝ እነሱ ናቸው። ታውቃላችሁ ኢትዮጵያ ውስጥ ያሉ ሰዎች ማለት ነው። ግን ምን አደረጉ? አሁን አንተ ራስን ማደራጀት አለብህ። በቃ ለምን ዝም ብለህ ትኖራለህ? ሁሉም ነገሮች እስከሚስተካከሉ ጎበሱ ምናምን ብለው ስራ ሰጡኝ። ስራዬን በተመለከተ አብራራላችኋለሁ። እዚህ ጋር ሁሉም ነገር የራሱን ስራ ሊከፍትብን ነው እንደዚህ ነው ነው። እኔ እንደዚህ አይነት ሌና የለኝም። እኔ ምንም ነገር ከምንም ነገር አልሆነም። ምክንያቱም ካሳለፍኩት ህይወት ይልቅ ወደፊት የሚመጣውን ህይወት የተሻለ ይሆናል ብዬ ነው ያሳለፍኩት። ለኔ ትምህርት ቤቴ ነው። የሰው ልጅ ዩኒቨርሲቲ ግራጁዌት አድርገን ስንወጣ እዚህ እንደርሳለን ብለናል። ግን የምንኖርለት ዓላማ እስካለ ድረስ ያን እናሳካለን ብለን ነውና ያ ይሳካል። ስለ